አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የመዲወሉ ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ደግሞ ምርጥ የሆነ የነጭ ዱቄት የሶስተኛው ነው ሁለተኛው ነው የነጭ ዱቄት እንጀራ። ወላሂ እስከ መጨረሻው ድረስ አዳምጡኝ ማለት ነው። እስከ መጨረሻው ድረስ አዳምጡኝ ማለት ነው። እስከ ዛሬ ድረስ አምሰን እንደዚህ ብለን እንደዚህ ወጥቶ እንደዚህ ውርድ ይባላል። ያኔ ብዙ ጊዜ ስራ የሚበዛባቸው ልጆች አይምቻችም። እኔም ሞክሬዋለሁና ማለት ነው። አመስኩ ምናልኩ ሲባል ያው ወይ ታይቦካ ብዙ ቀን እኔ ራሴ አሳድር ያለሁ ማለት ነው። የአመስኩትን ዱቄት ብዙ ቀን አሳድር ያለሁ። ወደ ጥቅሉ ስመጣ ይሄ ሁለተኛው ዱቄት ነው ማለት ነው። ሁለተኛ ዱቄት ነው። ከዛ ነፋሁት ንፍት አድርጌ ያው አሁን ውሃ ማሞቅም አንችልም። ያኔ ራሱ ሙቅ ነውና ማለት ነው። ከዛ ከቧንቧው ቅድት አድርጌ እሽት አድርጌ ልክ እንደ ሀገራችን ጤፍ እንጀራ እሽት አድርጌ አቦካሁት ማለት ነው። ያረኩት አብሽ ደስ ይለኛል። ለዳቦም ቢሆን ለእንትንም ቢሆን ደስ ይለኛልና ፈጭቼ አዘጋጅቼ ነው ያስቀመጥኩት ማለት ነው። ከዛ አብሽ አረጋለሁ፣ ጨው ትንሽ፣ ከዛ ትንሽዬ ካሜራ አድርጌ ኖርማሊ ልክ እንደ ዳቦ እሽት አድርጌ አቦካሁት ማለት ነው። ከዛ ታሸውት በኋላ ለቀቅ አድርጌ አንተን አልኩት ማለት ነው። ያኔ ለገግ አድርጌ አሞርኩት ልክ እንደ ሀገራችን ሽብል እንደሚባለው ማለት ነው። ከዛ ጠዋት አደረ። ጠዋት ተነሳሁኝና የኢድ ማግስት ማለት ነው። ከዛ ቅጥን አረኩት በዛው እንደዛው ለሰስ ባለው ውሃ በጣም ሳይፋጅም ልክ እጃችን ልንታጠብ ስንል እንደሚፈጀን ያኔ ኖርማሊ ማለት ነው። እንደዛ አድርጌ በዛ ቅጥን አረኩት ማለት ነው። ከላይ ታቀጠንኩት በኋላ ያኔ በጣም ጭር አድርጌ ያቀጠንኩት። ከዛ ቅምጥል ብሎ ጠለለልኝ። ሲጠል ያንን የጥላውን አፈሰስኩት። ያን በጣም ስላቀጠንኩት አፈሰስኩትና አንድ ማንኪያ ቤኪንግ ፓውደር አድርጌ መታሁበት ማለት ነው። ላው ላይ ነስንሼ ልክ ብን አድርጌ ከዛ አመሳሰልኩትና ገጥሜ ለ5 ደቂቃ ያህል ተውኩት ማለት ነው። ያኔ ቢያንስ እስከማዘጋጅ ድረስ ቀን ማለት ነው። ከዛ ብረት ምጣዴን ጣርኩ ያው እንደተለመደው። ከዛ አልሐምዱሊላህ ማሻአላህ ተባረከላ በጣም ወላሂ ዛሬ ድረስ በላ ነው ራሱ አይደርቅም፣ ምንም አይልም። ሽታው ራሱ በቃ ሀገራችን ጤፍ ላይ ያድርጋችሁ አብሽ ታስፈጫላችሁ። ልክ እንደዛ ነው። ማመስ የለ ምን የለ ወላሂ ሞክሩትና እናንተ በኮሜንት አስተያየታችሁ ንገሩ ማለት ነው። በጣም ነው የሚያምረው ደግሞ በቃ ቅልል ብሎ ልንኩስኩስ ብሎ ልክ እንደ ሀገራችን ጤፍ ማለት ነው። እና እንደዚህ ነው አዲስ ዘዴ ለዱቄት ለነጭ ዱቄት አቦካክ አጭር ወይንም ቀለል ያለ ዘዴ ቀለል ያለ ማሻአላ ነው ወላይ። እኔ በተለይ መጨረሻ ላይ እንጎቻ ሳነግተው ደግሞ ማለት ነው ተመልከቱ፣ ሳበከቱ በጣም አሪፍ ነው። እንጎቻይቱ ራሱ ቡፍቡፍ ብላ እኔ በእርግጥ እንጀራዬ ወፍር ነው በነገራችን ላይና ኢትዮጵያ የሚሉኛል እዚህ ድረስ ነበር ያቦካሁት። ጓደኞቻችንም ከመጡ ብዬ ያው የመጣ የለም አጉል ሰዓት ስለሆነ ከዛ እስካሁን ድረስ በላ ነው። እስከ 3 ቀን ድረስ በላ ነው ማለት ነው። እና ተመልከቱት ማሻአላህ ተባረከላ በጣም ነው የሚያምረው። እኔ እንጃ በጣም ደስ የኔ ስብሉት ሲስማማችሁ ቅልስ ማለቱ ይከብዳል እየተባለ ነበር አይደል የሚታመሰው። አረ ጭራሽ። እና ማውጫዬ ደግሞ ሰፌዴ ደግሞ ይሄንን ነው ምን እንደምታዩት ላችኋለሁ። እንጀራው በጣም ነው የሚያምረው። እናንተም ሰርታችሁ ሞክሩት። እንደገና ደግሞ ሴትዬም ደግሞ ምን እየሰራች ነው ስትለኝ እንጀራ እየጋገርኩ ነው
በቃ ይሁት ሆነ አንደኛይቱ የለ ይሆና ነው እንጂ ቤተኖር ትበላለች። እሷ ትወዳለች ማለት ነው። ኖርማሊ ጋግሪ ትላለች እሷ። ከዛ በቃ ለኛም እንግዲህ አስበስብሳና ቶሽት ፎሮን አስገቢልን አለ። እሺ አልኩኝ። እሳቸውም ደግሞ ቆይ አዘጋጅቻለሁ አሳያቸዋለሁ። ምርጥ ሆነ በስቡሳ ሰራሁላቸው። ከዛ እሳቸው ውጭ ነበር የሚበሉትና ከቤተሰቦቻቸው ጋራ ከዛ ላኩላቸው ማለት ነው። እኛም ደግሞ እንደ አሪፍ ጓደኛ ጋራ እንደዚህ በአማረ በሰመረ አድርገን ምስር ነው ያሰራሁት። ግን ምስሩ ያው ማሻአላ ተባረከላ ታያችሁታ። በጣም ነው የሚያምሩ ወላሂ ላዚም። ከብረት ምጣዱ ራሱ ዝም ብዬ ነው እንደዚህ ያው እንደምታዩት እንደዚህ አድርጌ ነው የሚያወጣው ማለት ነው። እና ሰበከቱ ራሱ ቡፍ ቡፍ ይሄ እንደዚህ ቡፍ እዚህ መሀከሉ ላይ በጣም ደስ ይለኛል፣ ይጣፍጠኛል ይጣፍጠኛል። እንግዲህ ጤፉ ሀገር ከማደግ አንጻር ማለት ነው። እና የሁላችሁ ምስር ነው የሰራሁት። ያው እንደ ሽሮ ወጥ አድርጌዋለሁ። በጣም ነው ደግሞ የሚጥመው። እኔ ምስር ወጥ አልወድም ነበር በነገራችን ላይ ማለት ነው። እና በጣም ነው ቆንጆ። ደግሞ ከዛ ቃሪያ ጣል አረፍኩበት ማለት ነው። ያው በርበሬው አይፋጅም እና እዛ ሀገር ብዬ ቃሪያ ልክ እንደ ሽሮ ወጥ ጣል አረፍኩበት። አሁን አወጣዋለሁ ማለት ነው። ያው እንግዲህ ቅቤ ጣል አድርጎ ቃሪያ ጣል አድርጎ ነበር አይደል የሚባለው። እኛ ደግሞ ቃሪያውን ጣል አድርጌ እንደዚህ አድርጌ ሰራው። እናንተም ሰርታችሁ ሞክሩት ውድ ሀገሬ ልጆች ማለት ነው። እና ሽሮ ይመስላል በነገራችን ላይ እና በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እናንተም እየሰራችሁ ብሉ። አትግዙ፣ የጀሶ እንጀራ አትግዙ። ሀቂቀትን ማለት ነው። ሰርታችሁ ብትበሉ በዚሁ ይመረጣል እላችኋለሁ ውዶችዬ። እየገዛችሁት የምትበሉ እየሰራችሁ ብትበሉ ይሻላል። ማለትም እኔ አንደኛ ራሳችሁ አይታችሁ ነው የምታወቁት። ጽዳት አለው። ስበሉት ቀልባችሁ አይሸክክም ማለት ነው። እና ሰርታችሁ ብትበሉ የተመረጠ ነው። ቢበሉም ሰዎቻችሁ ይብሉ ካላስ ምን ችግር አለው? እና በጣም ከምንም በላይ እኔ አሁን ይሄ ታላምስ መጋገሬ ዛሬ ስንተኛ ነው መሰላችሁ? 3ኛ ነው እንደዛ ነው። አንድ ቀን ሞከርኩት፣ በቃ በትንሽ አድርጌ ሞከርኩት እንዲሁ ለመጀረብ ብዬ ማለት ነው። ከዛ ለምን አቃጥለዋለሁ ዶቄቱን ሞክ በሰል ካልበሰልክ እያልኩ ለምን አሳረርባለሁ ዶቄቱን ሁለተኛ ለምን ብዬ ይሄን የሚመስል እንጀራ ሰራሁ ጋገርኩኝ እላችኋለሁ ውዶችዬ። እና በቅንነት እንደተለመደው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እንዴ ወጅሽ ምን ሆነ እንዳትሉኝ ተቆፈረ ድንጋ ቀጥቅጦኝ ነው። አይ ስደት ሲመጣ እንግዲህ ያው ምን ታረጉታላችሁ? እንደዚህ ነው ህይወት፣ እንደዚህ ናት ህይወት፣ ትቀጥላለች። ዋናው ጤና ነው እንጂ ማለት ነው። እና ይሄን ይመስላል እላችኋለሁ ውዶችዬ፣ የኔ ማሮች፣ የሚቅኖች በቅንነት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ። ስወዳችሁ እላችኋለሁኝ። አብረን እንደግ፣ ተባብረን አብረን እንደግ፣ እጅ ለእጅ ተያይዘን ወደፊት ሀገራችንንም ሰላም ያድርግልን፣ ሰላሙን ያሰማል። ሀቂቀትን ሀገራችንን ዋናው የትም ዙረን መግቢያችን ሀገራችን ናትና ሀገራችንን ሰላም ያድርግልን እላችኋለሁ ውዶችዬ። እና በቅንነት ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱኝ። ይሄን የመሰለ እንጀራ እንግዲህ ጋግሬ አቅርቤላችኋለሁ። ኑ እንብላ። የጅሶ እንጀራ እየጋገራችሁ ከምትበሉ እንደዚህ ግግር እያረጋችሁ በማዳም ቤት ለሀገራችሁ ማዳረሻ ማለት ነው። ሀቂቀትን ወላሂ ጤፍ ነው የሚመስለው በነገራችን ላይ ማለት ነው። ይሄ ምንድነው የሚባለው? ውሃ ቅዳ ጥቁርና ነጭ ጤፍ እሱን ነው የሚመስለው። እዚህ ደግሞ ለሴትዮ በስቡሳ አጋግር ያለው በስቡሳው በጣም ቶሽት ነው። ይሄ ፎረን ነው። ዶሮ 3 ሰርቼ ነው እንደዛ አድርጌ ከዛ ከላይ ክሪም አረግበታለሁ። እዚህ ደግሞ ፎረን አስገብቻለሁኝ።
እዚህ በስቡሳው እንትኑን እስከምሰራ ድረስ ደግሞ በስቡሳዬን እዚህ ሰርቻለሁ። ማሻአላ በስቡሳው ደግሞ በጣም ተበልቶ አይጠገበም ማለት ነው። እና እንደዛ አድርጌ ይሄንን መልሼ በስቡሳዬን አውጥቼ ይሄንን እንደማስገባለሁ። ተላይ ጅብን ብለን ጨምሬያለሁኝ። ጅብን ፒዛ በጣም ነው የሚጣፍጠው። እና እንደዛ አድርጌ ለሴትዬ ደግሞ ላኩ ማለት ነው። ምነው ለኛ ብቻ ሰራ ብዬ ለሷም እንደዚህ ስሪ ስትለኝ ሰራሁኝ። እና አልሐምዱሊላህ ዋናው የሰው ልጅ ጤና ከሆነ ብቻ ስራ አይጎዳም። አልሐምዱሊላህ እንደዛ አድርጌ እሷንም እኛንም ሰራራሁኝ። እንደዛ አድርጌ ከዛ ፎረን አስገባሁ። በጣም ነው የሚያምረው ይሄ ራሱ ማለት ነው። ከምንም በላይ በጣም ነው የሚያምረው። እንደምታዩት ፎረን አስገብቼዋለሁ። 3 ዳብል አድርጌ ነው እንትን ያልኩት። ሳህኑ ሲያዩት እዚህ ትንሽ ይመስላል፣ ግን በጣም ትልቅ ነው። ተመልከቱት። ማሻአላህ ተባረከላ። በጣም ነው የሚያምረው። መልኩ እንደምታዩት ጣዕሙም እንደዚሁ ነው። ጣዕሙም በዚሁ ልክ ነው። ያምራል። ቆንጆ ነው። ይጥማል። እናንተም ሰርታችሁ ሞክሩ ትላችኋለሁ። ያው ጫጫታ ስለነበረ ይሄ መጀመሪያው ያላሳየኋችሁ ቀንጨብ አድርጌ ከሁሉም ያሳየኋችሁ ያው ከስራ ከሚበዛው አኳያ አንጻር ነው። እንግዲህ እንደምታዩት አድርጌ አውጥቼዋለሁ። አሁን እንግዲህ በአልሙኒየም ሸፍናለሁ። ገጣጥሜም ብዬ ለሴትዮዬ ልልክ ነው። ሴትዮዬ እናቷ ቤት ናት ማለት ነው። በሶሳያም ይሁን እንደዚህ ደርሷል። ማሻአላ ተባረከለ። በጣም ነው የሚያምረው። እንደዚህ አድርጌ ቆራርጬ አሁን እልክላታለሁ ማለት ነው። ያው ገና ሸር ላረግበት ነው። ስኳር እንትን ብያለሁኝ። ከዛ ቆራርጬ ሸር አረግና ከዛ ልካለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።